ባከጂ ሺ ጉዳይ ባደርገው ማለፉን በደጅ ላይ በረካቱ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። ሰላማችሁ ይብዛ ያላችሁበት። እንዴት ናችሁ? ደህና ናችሁ ወይ? አለሁ ኑሩልኝ፣ ደህና ሁኑ። አመሰግናለሁ ሁላችሁንም ስለምታበረታቱኝ ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ሰሞኑ ሚዲያውን ዩቲዩብን ሞቅ እያደረግነው ነው። ዩቲዩበሩም ኮሜንተሩም ሁላችንም ሞቅ እያደረግነው ነው። እንግዲህ እንደዚህ ሞቅ ስናደርግ ነው የሚያምርብን መቼም ሀበሻ እና ጉድ እንዳላሉ ጉድ ያለ ሀገሬ ሰው ሀገሬ ልጆች እኔ የምላችሁ እንደው ምን ተሻለን ሴቶች። ለነገሩ በተለይኛ የመዳም ቅመሞችን ያካተናል እንዴ? ነው አያካተን። ሲቀጥል ማለት ድራማም ቢሆን የሆነ የሚሰሩት ድራማም ቢሆን ለዩቲዩብም ለቪዲዮም ቢሆን የሆነ አይደብርም? አንድ ወንድ ልጅን ወደድኩ ብሎ ሚዲያ ላይ መውጣት አይከብድም? ሁለተኛ ነገር ደግሞ እሱም ደግሞ ይሳም ደግሞ አካበደ። ለምን ምን ችግር አለው እንዴ? ፈኪያ ልታቆም ስትሄድ እንደ ሀጅ ነብይ እንደማይጨብጥ ሴት ምናምን እንደማይጨብጥ ሰው የወሬ ጥማት ሰው ሆነ ማለት ነው። እና ለምን ኢክራምን ብትሆን በእርግጥ ከመጀመሪያ ሚዲያ ላይ ስናውቃቸው የዛሬ 4 ዓመት 5 ዓመት አካባቢ በእርግጥ ከኢክራም ጋር ነው። እስከዛሬም አብሮ የሚሰሩት ከኢክራም ጋር ነው። ግን ይሄ ሁሉ አብሮ ሲኖሩ እንደ ሃይማኖት ሴትን ማቀፍ አይፈቀድም፣ ሀጅ ነብይን ማቀፍ አይፈቀድም፣ አይጨበጥም ካለ ኢክራምን ለምን ይጨብጣታል እንዴ? ከኢክራም ጋር ሁሌ እንደተቃቀፉ አይደል እንዴ? በሃይማኖቱ ከተመጣ ማለት ነው፣ ንቀት ካልሆነ በስተቀር ማለት ነው። ለእኔ ደብሮኛል እሱ እንደዛ ማለት ነው። የሁለቱም ደብሮኛል። እሱን ወድጄዋለሁ ብላ መምጣቷ፣ እሱም ደግሞ ሰላም ስትለው ሰላምታ አለመመለሱ ደብሮኛል። ሁለቱም ጥፋት አለባቸው። ያኔ ኦኬ። እንደዛም ሆኖ ይሆናል አይደለ? አይከብድም። እኔ እኮ ግራ ነው የሚገባኝ። ረቢ ኢክራምን ብትሆን ሀላል እኮ አይደለችም። ያው አብሮ ነው የሚሰሩት፣ ወይ ዘመዱ አይደለችም። በመሀላቸው እንግዲህ ሁሌ ሚዲያ ላይ አብረን ስራ ብቻ ነው የምንሰራው ይላሉ እንጂ እንደዚህ ያለን ካለን እንደዚህ ያለን የሚሉት ነገር የለም። እንግዲህ ሁላችሁም እንደምታውቁት ማለት ነው። ግን አሁን ልክ እንዲህ ማድረጉ ልክ ነው ብላችሁ ታስባላችሁ? እና ደግሞ ፈኪያም ደግሞ ማለት ነው የምር እንደ ሴት ራስሽን አስከብሪ። በእርግጥ የቪዲዮ እንደማይደርሳት አውቃለሁኝ። ግን እንደ አንድ ሴት ራሷን ማስከበር ያለባት ሴት ነች። እሷ ደግሞ ከዚህ በፊት ሶሻል ሚዲያ ላይ ስትመጣ ከ15 ዓመቴ እስከ 18 ዓመቴ 3 አግብቼ ፈትቻለሁ ምናምን ብላ መሰለኝ መታ የተዋወቀችው ህዝቡን ማለት ነው። ራሷን ያስተዋወቀችው በዚህ መንገድ ነው። እና ደግሞ ብዙዎቻቸው የሴት ሄኖክ ምናምን እያሉ ይሰድቧታል። ብቻ አንዳንዴ ጎበዝ ነች። የሰውን አስተያየት መጥፎንም ጥሩንም መቀበል ጎበዝ ነች። እኔ በሆን እኔ እንጃ እኔ ትንሽ የሆነ ስህተት ሰርቼ ሰው ሲሰድበኝ አልችልም ማለት ነው። ግን ያው እሷ ብዙ ሰው ሰድቧታልም። ብቻ አብዛኛው ለሱ ነው ያገዘውና አንዳንድ ሰዎችም ለሱ ያላችሁ ተሳስታችኋል። ምክንያቱም ፈኪያ እዚህ ጋር ማንንም ሰው የመውደድ መብት አላት። ግን ደግሞ ማለት አንድ ሰው አንድ ወንድ የአንድ ሴት እስካልሆነ ድረስ ይሳም እንደምታውቁት አላገባም። ግን ያው አብሮ ከኢክራም ጋር አብሮ ስለሚሰሩ ብቻ ነው። እስካሁን ፍቅረኛዎች ነን ብሎም አልነገሩንም አይደለም እንዴ? ስለዚህ እሷም አይፈረድባትም። ግን ፕራይቬቲ ብታረገው አሪፍ ነበረ፣ በውስጥ ብታረገው አሪፍ ነበረ፣ ወደዚህ ባታመጣው አሪፍ ነበር። እሱም ሊረዳት ይችል ይሆን ነበረ። ብቻ ገራሚ እኮ ነው የእውነት። እና ብቻ ይሄንን እንጃ ለእኔ የእሷ ነገር ጥሩ ሆኖ አልታየኝም። እንደዛ ማድረጓ ሶሻል ሚዲያ ላይ ማምጣቷ። አህሙስ በነገራችን ላይ አህሙን ተዎቹ እኮ ግራ ነው የሚገባኝ። እንደው ዩቲዩበሮቻችን እኛ ሀገር ዩቲዩበሮች ምን አይነት ስራ እንደሚሰሩ ግራ ነው የሚገባኝ። እና ብቻ ያው እኔ ብዙ ጊዜ በሰው ጉዳይ አልሰራም ቪዲዮ ሰው ላይ ቪዲዮ አልሰራም። በራሴ ጉዳይ ታየም አልታየም በራሴ ጉዳይ እንደዚህ ነው እንጂ ሰው ላይ ቪዲዮ አልሰራም።
ያው ግን ደግሞ ሳስበው ደግሞ እኔም ደግሞ ከዩቲዩበሮቹ ጋር መመሳሰል አለብኝ ብዬ አሰብኩኝ። እንዴ እኔ ከማን አንሳለሁ ብዬ አሰብኩኝ። አይደለም እንደ ቤተሰብ አይሴት እንደ በነገራችን ላይ በዘንድሮ ግን እንደው በእኛ ዘመን ማፈር ጠፋ እንዴ? ማፈር የሚባል ነገር ጠፋ እንዴ? ድሮ እኮ ታላላቆቻችን እናቶቻችን አይደለም እናቶቻችን ታላላቆቻችን እንኳን ሲያገቡ ማለት ነው እሷ ሳታቅ ነበር አይደለም ወድጄዋለሁ ብላ ልታመጣው እሷ ሳታቅ ነበር አምጥተው የሚድሯቸው። እና የዘንድሮ ሴቶች እንዴት ነን? የእኛ ዘመን እንዴት ነው ወገን? እንዴ ከሌን ወደድኩ ብለን በራሳችን ፍቃድ ሚዲያ ላይ መተን ከተናገርን ሄደን ለአንተ ያፈቀርኩ ብለን ለሱ ቀለበት ከገዛን ይሄ አስቸጋሪ አይደለም? ይሄ ነገር መጨረሻው እንዴት ይሆናል? ጥሩ ነው ወይ ጉድ ወይ ጉድ! እንደው ባህላችን ባናጠፋ ጥሩ ነበር። እንደ ሴት ብንሆን እንደ ኢትዮጵያዊነታችን እንደ ባህላችን ብንሆን ጥሩ ነበረ ብዬ አስባለሁኝ ጋይስ። እና ከባድ ነው ብቻ እንደዚህ ድፍረት ያኔ በእርግጥ ከሌን አንተን ወድጄሃለሁ ማለት ችግር የለውም እኮ በአሁኑ ሰዓት። ምክንያቱም በቃ ኻላስ ዘመኑ ተለውጧል። ግን ደግሞ ሶሻል ሚዲያ ላይ ማውጣት በዛ ላይ ደግሞ እሷ አፈቀርኩ ብላ ስትሄድ እሱ እንደዛ ማድረጉ ምናምን ኖት ፌር፣ ሐራም 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 ነው። እና ሀባይቢ ይህን ይመስል ነበረ እንግዲህ እንደ ማንኛውም ሰው እንደ ሌሎች ምንድን በቃ እንደ ሁላችንም እንደ ሀበሻ ወሬ ያው እንግዲህ ወሬ እንወዳለን፣ ለወሬ እንሮጣለን። የሀሳቤን ኮሜንት ላይ ብቻ ከምገልጽ እንደዚህ ልግለጥ ብዬ ነው። እና አመሰግናለሁ ሁላችሁንም ወዳችሁ ለምትከታተሉኝ፣ ሰብስክራይብ ለምታደርጉኝ፣ ለምታበረታቱኝ ሁላችሁንም አመሰግናለሁ። በነገራችን ላይ ያው ብዙዎቻችሁ እንደምታውቁ እኔ ከረጅም ጊዜ በኋላ ነው ወደ ዩቲዩብ የመጣሁት። ዩቲዩብን ጥዬው ነበረ እና ላይክ አድርጉ፣ ሼር አድርጉ። አመሰግናለሁ። ኢንሻአላህ እንግዲህ እኔ ዩቲዩብ ላይ መጃጃል ሳይሆን በስትክክል እንደ ሀገሬ ገብቼ በስትክክል መስራት ነው የምፈልገው እና ይሄ መጃጃል ምናምን አልወድም። እንደው መጨረሻዬን አሳምርልኝ እና አመሰግናለሁ ሁላችንም። በቀጣይ ቪዲዮም እንገናኛለን። ደህና ሁኑ። ሰብስክራይብ ማድረግ እንዳትረሱ።